አቤት። ሰላም፣ የሚኮ ስልክ ነው? አዎ፣ ማን ልበል? ትላንትና ላወጣነው የሥራ ማስታወቂያ አፕላይ አድርገህ ነበር። እንኳን ደስ አለ። ከተወዳደሩ ተወዳዳሪዎች ጥሩ ውጤት ያስመዘገብከው አንተ ነህ። ነገውኑ መተህ ስራ መጀመር ትችላለህ። አዎ፣ እመጣለሁ። አመሰግናለሁ። በስተመጨረሻ ተሳካልኝ። አምላኬ ተመስገን። እንኳን ደስ አለ ሚኮዬ። ይሄንን ቀን እንዴት በጉጉት ስጠብቀው እንደነበር አልገባህም። አመሰግናለሁ ሞኒ። እኔ እያለሁማ መቼም አይሳካለትም። ባኪንግ ምን አልከኝ? ምን ሆነሃል? ቆይ ስራ መተጀመር እኮ ነው የተባልኩት። አብሮ አደግ ጓደኛዬ ነህ። አብረን መደሰት ሲገባ ትተክዛለህ። ይቅርታ ጓደኛዬ፣ ጥሩ ስሜት ላይ ስላልሆንኩ። እንኳን ደስ አለ። በስተመጨረሻም ተሳካለ አይደል? አመሰግናለሁ። ግን ምንድን የተፈጠረ ችግር አለ እንዴ? ቤት ትንሽ ችግር ተፈጥሮ ነው። አንዴ ልደውል፣ ስልክ ትሰጠኛለህ? ሰላም ጤና ይስጥልኝ። ሰላም። ካልተሳሳትኩ ከጥቂት ደቂቆች በፊት ለሚኮ ደውላችሁልን ነበር። የእናንተ ድርጅት ያዘጋጀው ፈተና አልፎ። አዎ ልክ ነው። እኔ የሚኮ ታላቅ ወንድም ነኝ። ድርጅታችሁን የምትፈልጉ ከሆነ አትቅጠሩት። እንዴት ማለት? በጣም ሌባና ዘራፊ ሰው ነው። እስካሁን በሰራባቸው ተቋማት እንዳለ ያልዘረፈው ነገር የለም። ስልክ፣ ብር፣ ላፕቶፕ። እንደውም የሚገርምሽ ነገር ከአንድ ድርጅት ሰነድ ሰርቆ ወደ ሌላ ድርጅት ሲያስተላልፍ ተይዞ ከተፈታ ገና 10 ቀኑ ነው። በእውነት ወንድሜ፣ በዚህ ድርጊት ሰይጣን እንኳን ይቀናባል። ከጀርባህ ነን ባይኪንግ። ምን ነው ሰላምታም የለም እንዴ? እሺ ስራው አልተሳካም? እንደ ሁል ጊዜው አልሆነም። ቆይ እኔ ግራ ይገባኝ። ሁልጊዜ ድርጅቶች ደውለው አልፋል መተህ ስራ ጀምር ካሉ በኋላ ስትሄድ ሌላ ሰው ይቀጥራሉ። ግን ይሄ አጋጣሚ ብቻ ይመስላችኋል? የሆነ ሰውማ እየተጫወተብን። አንቺ ደግሞ እኔ ጠላት የለኝም። ማን ክፉ ነገር እኔ ላይ ያደርጋል? ጠላቱማ ጉያችን ውስጥ ያለ ይመስለኛል። ማለት ይሄን ስናገር በጣም ይቅርታ ውባ። እኔ ግን የወንድም ስራ ነው የሚመስለኝ። የኔ ወንድም ምን ያምሻል እንዴ? ቫይኪንግ እኮ አብሮ አደገኝ ነው። ብዙ ነገር የማማክረው ወንድሜም ጭምር። እንዴት እንደዚህ ታስቢያለሽ? ሚኮ ካስተዋልክ ሁልጊዜ ስራ ተገኝቷል የሚል ስልክ ተደውሎ እንደተነገረ ስትነግረን እሱ ደግሞ እንደሰማት ሁልጊዜ ስልክ ላውራ እያለ ስልክህን ተቀብሎ ይሄዳል አይደል? አዎ። እና ይሄ አጋጣሚ ነው? እሱ ይሄን በፍጹም ያደርጋል። ከተስማማችሁ እውነታው ላይ የምንደርስበት አንድ መንገድ አለ። ምንድን ነው? በኋላ ሲመጣ አንቺ ተደብቀሽ እንደ አንድ ድርጅት ሚኮን ታወሪዋለሽ። ከዛ በኋላ እውነታው ላይ ትደርሳላችሁ። ግን ሚኮ ወንድሜ ነህ። እኔ የምፈልገው አትናገር፣ አንተ አትናገር። ስራ ሲያጣ ሰው ምን ያህል እንደሚሰቃይ ታውቃል? ቤተሰቡ ፊትስ ትንፋሽ ሲያጥረው ታውቃል? እኔ ያ ሰው ነበር በየቀኑ። አንተ ደግሞ ወንድሜ ነህ እያልክ ኑሮዬን ስቆርጠው ነበር። አሁን ግን ፈጣሪ ሲወደኝ በጊዜ አጋለጠ። ስለ ሁሉም ነገር በጣም አመሰግናለሁ። ኑ እንሂድ። ይኸውልህ ህልም ዘር ነው። ከመብቀሉ በፊት ለወፍ አትዝራው። ሁሉም ጆሮ መስሚያ አይደለም። ሁሉም ልብ መያዣ አይደለም። ዝምታ ድክመት አይደለም። ህልምህን የምትጠብቅበት ቅጥር ነው።